ጁምዓ ነው እንደተለመደው ሁሌ ሱረቱል ካህፍን ትቀራለህ። እርግጠኛ ነኝ ይሄንን ሱራ እንድንቀራ ከተፈለገበት ምክንያቶች ውስጥ አንዱ ከዚህ በኋላም ነግረህ አስተምሮ ነው። የላ ነስተምተዕ። ኢማጂን ዊዝ ሚ ሁለት ሰዎች ነበሩ። አላህ ለአንዱ ሀብት ሰጥቶት ቆንጆ ሀዲቃ፣ ወንዝ፣ ጸጋ በጸጋ አደረገው። ሁለተኛው ደግሞ ኖርማል ሰው ነው። ይሄ ሀብታሙ እዚህኛው ላይ መንጠባረር ጀመረ። ገንዘብና ዝና ሲመጣ ወካነ ለሁ ተመሩን ፈቃለ ሊሳሒቢሂ ወሁወ ዩሓዊሩ አነ አክሰሩ ሚንከ ማለን ወአዐዙ ነፈራ። እኔ እኮ ከአንተ በላይ ብዙ ገንዘብና ወዳጆች ያለው ሰው ነኝ። ወደኸለ ጀነተሁ ወሁወ ዛሊሙን ሊነፍሲህ ቃለ ማ አዙኑ አን ተቢደ ሃዚሂ አበዳ። እንደውም ይሄ ሀብት ለዘላለም ያልቃል ብዬ አላስብም። ጀለስ መፎከሩን ተያያዘው። ሁለተኛው ሰውዬ ተው አላህን ፍራ። አከፈርተ ቢለዚ ኸለቀከ ሚን ቱራቢን ثم من نطفة ثم سواك رجلا ከአፈር ከዚያም ከፍትወት ጠብታ ከዚያም ሰው ባደረገህ ጌታ ትክዳለህ ይለዋል። ላ ሐውለ ወላ ቁወተ ኢላ ቢላህ። አንተ በገንዘብ ከራስ በታች አድርገህ ብታየኝም አላህ ከአንተ የተሻለ እንደሚሰጠኝ አምናለሁ ይለዋል። ከዛ በኋላ አዚዚ ዱብዳ ተፈጠረ። ያ ሁሉ ሲፎክርበት የነበረው ሀብት አላህ እንዳልነበረ አደረገው። ሰውየውም በጠፋውም ሀብቱ ውስጥ እየሄደ ጸጸት በተሞላበት ድምፅ ያ ለይተኒ ለም ኡሽሪክ ቢረቢ አሐዳ፣ ወይ ጸጸቴ በጌታዬ አንድም ባላጋራው። አልኹላሳ አዚዚ፣ በእርግጥም ትምህርት እንድትወስድ ነው። ባለጸጋ ነው ማለት አላህ ወዶታል ማለት አይደለም። ፈተና ላይ ከሆነ ደግሞ ግዴታ አላህ ተቆጥቶበታል ማለት አይደለም። the story is saying አለኝ በምትለው ነገር ላይ ሳይሆን በሰጠህ ጌታ ተማመን። ለዛሬ እቺን ያዛት። ቪዲዮን ሼር ማድረግ እንዳረሳ። ወዳላል ኸይሪ ከፋኢሊ